አሰላሙ አሌይኩም ወረህመቱላህ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ የብርቱካንና የካሮት ኬክ አብረን እንሰራለን። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አስተያየትም መስጠታችሁን አትርሱ። አበረታቱን ማለት ነው። ኢንሻአላህ በጣም ቀላል ነው፣ ሞክሩት። አሁን ወደ አሰራሩ ስንሄድ የምጠቀማቸው ማቴሪያል 2 ብርጭቆ ዱቄት እጠቀማለሁ። 200 ሚሊ የምትይዝ ካሳ ናት። ከብርቱካኑም ከሌሙኑም ደግሞ ልጫውን ፍቄ በመብሸራ እጠቀማለሁ ማለት ነው። ካሮቱንም እንደምታዩት ልጬ እበሽረዋለሁ። እንደዚህ ከተጠቀምኩኝ በኋላ ከጨመኩኝ በኋላ ብርቱካኑን በማጥለያ አጠለዋለሁ። ጁዙ ጥርት እንዲልልኝ ማለት ነው። በዚህ መልኩ ጃህዝ አድርጌያለሁ። የምጠቀማቸው 3 እንቁላል አለ። እዚህ ጋር ኸላጥ ላይ አደርግና በደንብ መታዋለሁ። ትንሽ ቬኔላ፣ ይሄ ወፍራሙ ነው። በደንብ ክሬሙ ነጭ እስከሚሆን ድረስ እንመታዋለን። ከዛ ስኳርም እንደዚሁ አልሞላሁትም፣ በጣም ግማሽና ሩቡ ያክል ነው የተጠቀምኩት። ሁሉንም የተጠቀምኩባቸው ማቴሪያል አንድ በመቀጠልም ዘይት አደርጋለሁ። ዘይቱን ልክ እንደ ስኳሩ ነው የምጠቀመው። በደንብ አልሞላው። እሱንም እንደዚህ አደርግና አሁንም በፈላጣው ይሄ እንደዚህ 2 ደቂቃ፣ ብዙ አልቆይም። ያው ቪዲዮዎችን ላለማስረዘም ነው ቶሎ እንትን የምለው። እዚህ ጋር ደግሞ ጁዙ አለኝ የብርቱካኑ፣ እሱን እጨምራለሁ። 1 ኮብ ሙሉ ነው። በዚህ መልኩ ሊጣችን ጃህዝ ሆኗል። ሶሳችን ማለት ነው። አሁን ወደ ቀጣዩ ስንሄድ እዚህ የምጠቀማቸው ሁሉም አሉ። ዱቄቴን እዚህ ሳህኑ ላይ አደርግና ሁሉንም ደረቆቹን የሌሙኑንም የፋኳት 1 ሻይ ማንኪያ ታክል ናት። የብርቱካኑ 2 በሻይ ማንኪያ 2 በግማሽ 1 አካባቢ ማለት ነው። እና ሽታው ማሻላ በጣም ነው ደስ የሚለው። ቃናው ራሱ ሞክሩት ማለት ነው። ቤኪንግ ፓውደር ደግሞ በዚህ በምግብ ማንኪያ 2 ነው ያደረኩት። ግማሽ ሲሆን 2 ይሆናል። አፎን 1 ማለት ነው። እና እነዚህ ደረቆቹን ካደረኩኝ በኋላ በደንብ አዋህደዋለሁ። በደንብ መደባለቅ አለበት ሁሉንም ማለት ነው። ያው በአንድ ስልክ ይዤ በአንድ እጅ ስለሆነ ነው ያው እንጂ ያው በደንብ አዋህጄዋለሁ። በደንብ እንደዚህ ካደባለቅኩ በኋላ ያዘጋጀሁትን ሶስ ወይም ሊጡን ግማሹን አረግና እንደዚሁ በደንብ አደባለቀዋለሁ። ከዛ በዚህ መልኩ እያደባለቅኩት ነው ያለው። በመቀጠል ሁሉንም ማድረግና ያው በደንብ እኔ የተወሰነ ብዙ ያን ያህል ኸላጥ አስገብተን እሱን እንትን ማለት አይጠበቅብንም። በእጃችን የሚሰራ ስራ ነው ይሄ ያሁኑ ማለት ነው። እንደዚህ በደንብ አዋህጀዋለሁ። በደንብ እንትን እንዳይልባቸው ይሄ ደረቆቹን ዳር ላይ ባንድ ማደበላለቁ የሚረዳን እንትን እንዳይልብን ወይ ዱቄት በደንብ እንዳይደባለቅ እንዳይሆንብን ነው። በደንብ ደረቆቹ ባንድ ከተደበላለቁ በኋላ ሶሱን ስናረግ ያን ያህል ብዙ እንትን አይልብንም፣ ብዙ ጊዜ አይፈጅም። ለማዋሃዱም ቀላል ይሆናል። አሁን ጃህዝ ሆኗል። እንደዚህ አዘጋጅቻለሁኝ። ይሄ የምጥድበት ሲኒያውን ዘይት ቀባዋለሁ።
ዘይት በደንብ ቀባና ትንሽ ዱቄት እነሰንስበታለሁ። ግን ዱቄቱን ነስንሼ ያው ስለቸኮልኩ ነበር በሰዓቱ እንትን አላልኩትም። በዚህ በመቀቢያው በደንብ አልቀባሁትም። ዝም ብዬ ዱቄቱን ነስንሼ እንትኑን ያደረኩት ሊጡን ማለት ነው። የስህተቴ ነው እንግዲህ ስህተቴን እረሙኝ። ግን እናንተ ቀብታችሁ ስሩ። ለሆነ ፕሮግራም ነበር እየሰራሁ ያለሁት እና ያው ትንሽ ስንፈጥን ያው ስህተት ወደ ፍርን አስገብቼዋለሁ። ፍርኑ መስራት ከመጀመሪያ በፊት ነው የለኮስኩት። በደንብ ሞቋል ማለት ነው። 200 ላይ ነው ያደረኩት ቫልዩ ኃይሉ ላይ። ከዛ በኋላ ግን ፍርን ካስገባሁት በኋላ ቀንሸዋለሁ። በ250 ላይ አርጌ ነው ከታች ብቻ ማለት ነው። ከታይ ብቻ ነው ለመጀመሪያ የምትከፍቱት። እንግዲህ ያው ጊዜ የሚፈጀው ጊዜ እናንተ አለ ሀሳብ ያኔ እናንተ ዩት ፍርኑ የሁሉም ይለያያል። እኔ 40 ደቂቃ ያክል እንኳን አልፈጀብኝም እንደምታዩት ማሻአላ። አሁን ከላይ ነው እንትን ያልኩት። ከላይ ከፍቼ አንድ 5 ደቂቃ ያክል ተውኩት። በዚህ መልኩ በስሏል ማለት ነው። ማሻአላ ሽታው በጣም ነው እንትን የሚማርከው፣ በጣም ደስ ይላል። የሆነ የብርቱካኑ የሌሙኑ ሞክሩት፣ ተወዱታላችሁ። ቀላል ነው። ይህንን ይመስላል። በዚህ መልኩ ተሰርቶ አልቋል ማለት ነው። ውጭ ካወጣሁት ትንሽ በረድ ካለ በኋላ እቃ ላይ ገለብጠዋለሁ። ያው ትንሽ ዱቄት እንደምታዩት ሆኗል እና አሪፍ ነው። በጣም ቆንጆ ነው ማሻአላ። በጣም የሚጣፍጥ ኬክ ነው፣ ሞክሩት። ትንሽ እኔ ይሄን ስትላ ከላይ አደርግበታለሁ፣ ያው እነሱ ስለሚወዱት ማለት ነው። በዚህ መልኩ እንግዲህ ተሰርቶ አልቋል። አስተያየት መስጠታችሁን አትርሱ፣ አበረታቱን። እኛ ቤት ሰው የለም። ለምንድን ነው ግን ሰው የሌለው? እንግዲህ አስተያየት ስጡን። በልመና ሆኗል ሁሉም ነገር። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩን። ወሰላሙ አሌይኩም ወራህመቱላህ